ጌታችን መድኃኒታችንና አምላካችን ኢየሱስ ክርስቶስ የሰውን ስጋ አልነሳም። የድንግል ማርያምን ስጋና ደም አልነሳም። ይህ ትምህርት አሁን ባሉ የፕሮቴስታንት እምነት ተከታዮች ዘንድ በብዙዎች የሚታመን ሆኖ እየተሰራጨ ይገኛል። ጌታችን መድኃኒታችንና አምላካችን ኢየሱስ ክርስቶስ የሰው ልጅ ለማዳን ከሰማየ ሰማያት መውረዱን በሁሉም በክርስቲያኖች ዘንድ የሚታመን በድንግል ማርያም ማኅፀን ውስጥ ስጋን ነፍስና ደምን እንደነሳ ሁሉም የኦርቶዶክስ እምነት ተከታይ እንዲሁም የካቶሊኩ ያምናል። በፕሮቴስታንት እምነት ውስጥ ግን ያሉ የፕሮቴስታንት ክፍፍሎች ኢየሱስ ክርስቶስ ከድንግል ማርያም ስጋ ደምንና ነፍስን አልነሳም ብለው ያምናሉ። እስኪ ይህን በመጽሐፍ ቅዱስ አስተምሮ እንይ። በመከራከሪያ ሀሳብ አድርገው የሚያነሱት በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን ነውና እስኪ እሱ ምን እንደሚል እንይ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ፍቅር ጸጋና ሰላም ከሁላችሁ ጋር ይሁን። ትልቅ ምንፍቅና በሚሰራጭበት በፕሮቴስታንቱ ዓለም ዛሬም ጌታችን መድኃኒታችንና አምላካችን ኢየሱስ ክርስቶስ የድንግል ማርያምን ስጋ ደምና ነፍስ አልነሳም የሚል ክርክር ይዘው የተነሱ አንዳንድ የፕሮቴስታንት እምነት ክፍፍሎች ወይም የተለያየ ክፍል ውስጥ እንዳላቸው በውስጣቸው ቃለ ሕይወት፣ መካነ ኢየሱስ ምናምን የሚሉ ክፍሎች እንዳሏቸው እንደነሱ አይነት ትምህርቶች አንዳንድ ክፍሎች ውስጥ ይህ ልምምድና ትምህርት አለ። በእውኑ ጌታችን አምላካችን አምላካችን ኢየሱስ ክርስቶስ ከድንግል ማርያም ስጋ ደምና ነፍስን አልነሳም? ይህን በመጽሐፍ ቅዱስ እይታ የምንዳስ ይሆናል። ግን ለእነሱ እንደመነሻ ሀሳብ የሆናቸው የትኛው ጥቅስ ነው የሚለውን እኔ በዚህ በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ያለውን ቃል እስኪ አብረን እናንብበው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ካለ በኋላ በዚህ በቁጥር 14 ላይ ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። እንግዲህ እነዚህ የፕሮቴስታንት እምነት ተከታዮች የሚያነሱት ጥቅስ ይህ ነው። ቃልም ሥጋ ሆነ ነው የሚለው። ስለዚህ ቃል እንዲሁ ዱብ ብሎ ልክ እንደ በዚህ በአርቲፊሻል ዓለም እንደምናያቸው እንደ አንዳንድ የፊልም እንትኖች እንደዚህ ከሰማይ ዱብ ያለ የሚመስል ማለት ነው። ከሰማይ እየወረደ ከሰማይ ስጋውን ይዞ ከሰማይ እየወረደ፣ ምክንያቱም ቃልም ሥጋ ሆነ ነው የሚለው የሚል ክርክር ያነሳሉ። በእውኑ ይህ የዚህ ትርጓሜ እንደዛ ይታያል? አይታይም። ልክ እነሱ እንዳሰቡት ቃልም ሥጋ ሆነ ሲባል ቃል እንዲሁ ስጋ ይዞ መጥቷል ማለት አይደለም። ቃል በድንግል ማርያም ማኅፀን አደረ፣ ስጋን ተላበሰ፣ ስጋን ለብሶ ያ መለኮታዊ ቃል መለኮት ገንዘቡ የሆነው ቃል የድንግል ማርያምን ስጋና ደም ተዋህዶ ስጋና ደምን ይዞ በድንግል ማርያም ማኅፀን አድሮ እንደ ሰው ልጅ 9 ወር ከ5 ቀን ተጸንሶ መወለዱን ነው የሚነግረን። ስለ መጸነሱ ደግሞ በኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ እንደተነገረው የዚህም የትንቢት ፍጻሜ ደግሞ በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እንደተፈጸመ የምናየው ይሆናል ማለት ነው። ስለዚህ ልክ እንደ ሰው ልጅ ተረግዞ የተወለደ እንጂ ቃል እንዲሁ ከሰማይ ዱብ ብሎ የተገኘ ስጋን ይዞ የወረደ አይደለም። ስለዚህ በዚህ የምንረዳ ይሆናል። ቅዱስ ጳውሎስ ወደ ዕብራውያን ሰዎች በላከው ምዕራፍ 2 ቁጥር 15 ላይ እንዲህ ይላል። ምናልባት ቁጥር 14 ጀምሮ ብናየው እንደዚህ ይላል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በምን? በስጋና በደም እንዲሁ ተካፈለ። በስጋና በደም እንዲሁ ተካፈለ። ልጆቹን ነፃ ያወጣ ዘንድ ከዲያብሎስ እስራት ያድን ዘንድ ከቀደመው እርግማን ከዲያብሎስ እርግማን ከዲያብሎስ ምትሃት ሕዝቡን ያድን ዘንድ ልጆቹን ያድን ዘንድ እንዲሁ በስጋና በደም ተካፈለ ተብሎ በዚህ ቅዱስ ጳውሎስ ወደ ዕብራውያን ሰዎች በላከው ደብዳቤው ላይ አስቀምጦልናል። ይሄ ብቻ አይደለም። ወደ ሮሜ ሰዎች ምዕራፍ 1 ቁጥር 4 ላይ እንዲህ ይላል። በስጋ ከዳዊት ዘር ስለተወለደ እንግዲህ ቃል ስጋ ሆነ ካል ቃል የራሱ ዘር የለው። ቃል መለኮት ዘር የለውም። መለኮት ነው፣ በባህሪው መለኮት ነው። ስለዚህ መለኮት ዘር የለውም። ነገር ግን እስኪ በዚህ ወደ ሮሜ ሰዎች ምዕራፍ 1 ቁጥር 4 ላይ የተጻፈውን እንየው።
ይህም ወንጌል በስጋ ከዳዊት ዘር ስለተወለደ በምን በስጋ ከዳዊት ዘር ስለተወለደ በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ስለዚህ ቅዱስ ጳውሎስ አበክሮ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእኛን ስጋና ደም እንደተዋሃደ ከእኛ ስጋና ደም እንደነሳ የእኛ ብለን የምንጠራው ደግሞ የድንግል ማርያምን ስጋ የሰውን ስጋ የያዘበትን የድንግል ማርያምን ስጋ ነው። መለኮት በራሱ ስጋ የስጋዊ ባህሪያት የለውም። ስጋን ይዞ አይደለም ከሰማይ ዱብ ያለው ከሰማይ እየወረደው ከድንግል ማርያም ነው ያን ስጋ የወሰደው። ስለዚህ ድንግል ማርያምን ላለመውደድ ወይም የድንግል ማርያምን ስም በክፉ ለማንሳት ሲሉ ስጋን ከኛ አነሳም ስጋና ደምን ከኛ አነሳም የሚል የክህደትን ትምህርት እያስተማሩ ይገኛሉ። እንግዲህ የሰው ልጅ ምን ያህል አእምሮ ቢታወር እንደሆነ እነዚህን ሰዎች የሚቀጥል አላውቅም። ኢየሱስ ክርስቶስ በስጋ ወንጌላት እኮ ሲጀምሩ ለምሳሌ የማቴዎስ ወንጌል ሲጀምር እኮ የኢየሱስ ክርስቶስን የዘር ሐረግ በመዘርዘር ነው የሚጀምረው። ኢየሱስ ክርስቶስ የተወለደበትን የዘር ሐረግ ለመለኮት ዘር አይቆጠርለትም። ለመለኮት ዳህራዊ የሚባል ተገኘ የሚባል እንትን የለውም። በዚህ ተገኘ እርሱ የነበረ ከዓለም በፊት የነበረ ከዓለም በኋላ የሚኖር በዘመናት ፍጻሜ የሌለው እርጅና የማይታወቅ በዘመኑ እርጅና የማይታወቅበት በዘመኑም ቅድምና የቀደመው ወይም ቅድምና ስል የቀደመው አካል የሌለ ዘላለማዊ ነዋሪ የሆነ የሚኖር ነው። ስለዚህ በዚህ በማቴዎስ ወንጌል ላይ ግን የጌታችን ኢየሱስ ክርስቶስ የዘር ሐረግ ሲቆጠር እናያለን። የጌታችን የመድኃኒታችን ኢየሱስ ክርስቶስ የዘር ሐረግ ተቆጠረ ማለት ሰው ሆኗል ማለት ነው። የሰውን ስጋ ለብሷል። የሰውን ስጋ ደግሞ ያገኘው ከድንግል ማርያም ነው። ስለዚህ ከድንግል ማርያም የሰውን ስጋና ደም ነሳ ብለን ልክ ቅዱስ ጳውሎስ እንደተናገረው እኛም በድፍረት እናገራለን፣ እነሱ ግን የድፍረት ኃጢአትን ይሰራሉ ማለት ነው። የሐዋርያቱ ምስክርነት ብቻ አይደለም፣ ኢየሱስ ክርስቶስ ራሱ የሰው ልጅ መሆኑንም በተለያዩ ክፍሎች በሚያስተምርበት ሰዓት ራሱን የሰው ልጅ እያለ እየጠራ ሲያስተምር ነበር። የማቴዎስ ወንጌል ምዕራፍ 8 ቁጥር 20 ላይ እንዲህ ይላል፣ ኢየሱስም ለቀበሮች ጉድጓድ ለሰማያዊ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። እንግዲህ ይህ ቃል የሚያሳየው ጌታችን መድኃኒታችንና አምላካችን ኢየሱስ ክርስቶስ ራሱን የሰው ልጅ እያለ ይጠራል። የሰው ልጅ ስለሆነ የሰው ልጅ የማን ልጅ? የድንግል ማርያም ልጅ። ስለዚህ ራሱን የሰው ልጅ ብሎ ከጠራ ቃል ከሰማይ ይዞት የመጣው ስጋ የለውም። መለኮት መንፈስ ነው። መንፈስ ደግሞ አይዳሰስም። ይህን ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ ለሐዋርያት በተዘጋ በር ገብቶ በደነገጡ ሰዓት የተናገራቸውን ማስታወስ ግድ ይላል። ምክንያቱም እነሱ ደንግጠው ነበር። በተዘጋ በር ቤቱን ዘግተው ተቀምጠው ነበርና ጌታችን ኢየሱስ ክርስቶስ ከተቀበረ በኋላ በድንጋጤ ውስጥ ሆነው ቤታቸውን ዘግተው አይሁዳውያን እንዳያሳድዷቸው እንዳይገሏቸው የእሱ ደቀ መዛሙርት ናቸው ተብሎ እንዳይገደሉ በፈሪሳውያንና በእነዚህ ሊቀ ካህናት ከሚባሉት መከራ ለመሸሽ ቤታቸውን ዘግተው ተቀምጠው ነበር። በዛን ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ በተዘጋ በር ገብቶ ሰላም ለእናንተ ይሁን ሲላቸው ደንግጠው ነበርና ሲደነግጡ አላመኑም፣ እሱ መሆኑን አላመኑም። ስለዚህ አማራጭ ምንድን ያላቸው? መንፈስ ስጋና ደም የለውም፣ ኑ ዳሱኝ፣ የተወጋሁትን እጄን እዩ፣ ጎኔን እዩ ብሎ በግልጽ ነግሯቸው። ስለዚህ መንፈስ ስጋና ደም የለውም። እግዚአብሔር ደግሞ መንፈስ ነው፣ ቃል መንፈስ ነው። ስለዚህ ይህ ስጋና ደም የተገኘው ከድንግል ማርያም ነው ማለት ነው። እንግዲህ ብዙ ቦታ ላይ ተጽፎ እናገኘዋለን። በዚህ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል እያለ ራሱን የሰው ልጅ እያለ በዚህ በማቴዎስ ወንጌል በተለያዩ ክፍሎች ላይ ተናግሯል። ስለዚህ በዚህና በሌሎች መጽሐፍ ቅዱሳዊ ማስረጃዎች ይህ ሀሳባቸው ውድቅ ነው። ምክንያቱም ይሄ እነሱ የሚሰብኩት ኢየሱስ ሌላ ኢየሱስ እንደሆነ የምንረዳበት አንዱ የትምህርታቸው መንገድ ነው። የትምህርታቸው እነሱ የሚያስተምሩበት ሂደት ነው። ከትንቢት የተተነበየው ትንቢት ኢየሱስ ክርስቶስ መሆኑን
የሚናገሩትን ትንቢቶችንስ እንዴት እንደሚያቸው አላውቅም። ለምሳሌ በዚህ በዘፍጥረት ምዕራፍ 3 ቁጥር 15 ላይ እንዲህ ይላል። እግዚአብሔር አምላክም ቁጥር 14 ጀምረን ስናነበው እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድህም ትሄዳለህ፣ አፈርም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘርዋም መካከል ጠላትነትን አድርጋለሁ። በዘርህና በዘርዋም መካከል ጠላትነትን አድርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ፣ በፀነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል ይላል እና በዚህ በምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ። እርሱ በዘርህና በዘሯ ነው የተባለው። ዘሯ የእሷ ዘር ደግሞ ከዛ በኋላ እርሱ ተብሎ ነው የተገለጸው። በዘርህና በዘሯ መካከል ጠላትነትን አድርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። መጀመሪያ በዘርህና በዘሯ። የእሷ ዘር ማን ነው? ክርስቶስ ነው። ክርስቶስ ነው። እንግዲህ በእሷ ዘር በኩል እርሱ ራስህን ይቀጠቅጣል የተባለው ክርስቶስ ኢየሱስ ክርስቶስ ነው እና በዘርህና በዘሯ ጠላትነትን አድርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ተብሎ ተገልጾለታል ማለት ነው እና በስጋ በሱ ላይ ስቃይን አድርሶበታል። ዲያብሎስ በለበሰው ስጋ ኢየሱስ ክርስቶስ በለበሰው ስጋ በስጋ ብዙ መከራን ተቀብሏል ለእኛ ሲል እና ይህ ትንቢትም እርሱ ዘር እንዳለው ከሰው ዘር እንዳለው በዘርህና በዘሯ ተብሎ ከተገለጸ በኋላ ደግሞ ያ ዘር እርሱ ተብሎ እንደተገለጸ ያም ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደሆነ በፍጻሜው በትንቢት ፍጻሜው ላይ እንዲህ ይላል። ወደ ገላትያ ሰዎች ቅዱስ ጳውሎስ በላከው መልእክቱ ላይ የዚህ ትንቢት ፍጻሜ ደግሞ እናያለን። የትንቢት ፍጻሜ የተፈጸመው መፈጸሙን የሚነግርን ቅዱስ ጳውሎስ ወንጌላት ላይም ተጽፏል። ግን ቅዱስ ጳውሎስ እንዲህ ይላል ወደ ገላትያ ሰዎች በላከው መልእክቱ በምዕራፍ 4 ቁጥር 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ስለዚህ ቅድም በዘርህና በዘሯ መካከል ጠላትነትን አድርጋለሁ፣ እርሱ ራስህን ይቀጠቅጥሃል፣ አንተም ሰኮናውን ትቀጠቅጣለህ። በዘርህና በዘሯ መካከል ጠላትነትን አድርጋለሁ ተብሎ የተገለጸው ያቺ ሴት ወደ ገላትያ ሰዎች ቅዱስ ጳውሎስ በላከው ምዕራፍ 4 ቁጥር 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ከሕግም በታች ሲል ሕግን አክብሮ እንደተወለደ የሰው ሕግ የሚያሳይ ነውና ጌታችን መድኃኒታችንና አምላካችን ኢየሱስ ክርስቶስ የሰው ዘር እንዳለበት ስጋና ደም የኛ ስጋና ደም እንደያዘ ለዛም እኮ ነው በቅድስት ቤተክርስቲያናችን ኦርቶዶክስ ተዋህዶ የምትባለው ከዚህ ስም ተነስቶ ነው። ተዋህዶ ያለምንም ውላጤ መለኮት ስጋና ደም ጋር የተዋሃደ በመሆኑ ነውና ይህንን ይነግረናል ማለት ነው። የትንቢት መጽሐፍትን ስንመለከት በዚህ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ የተገለጸለት እሱ ነው። በዚህ በማቴዎስ ምዕራፍ 1 ቁጥር 23 ላይ ፍጻሜውን ያገኘው ማለት ነው እና ኢየሱስ ክርስቶስ የእኛን ስጋና ደም በደንብ እንደያዘ እንረዳለን ማለት ነው። ይህ የስህተት ትምህርት የአጋንንት ትምህርት ነው እና ሁላችንም ከእንደዚህ አይነት አስተምሮ በመራቅ ራሳችንን መጠበቅ አለብን። ሰማያዊ መንግስትን እነዚህ እናንተ ድናችኋል ይሏችኋል። በቃ እኔ አሁን ድኛለሁ፣ በእግዚአብሔር ቀኝ ተቀምጫለሁ እያሉ የድፍረትን ቃል የሚናገሩ ሰዎች ነገር ግን ኢየሱስ ክርስቶስ የሰውን ስጋና ደም አልያዘም ብለው በድፍረት ይናገራሉ። የሰውን ስጋና ደም ካልያዛቸውስ እንዴት ዳኑ? የሰውን ስጋና ደም ሳይይዝ እንዴት ያ የበደለ ስጋና ደም እንዴት ሊድን ይችላል? አይደለም። ስለዚህ አንዳንዶች በነፍስ ደግሞ አንዳንዶች ትምህርት አለ በስጋና በደም እንኳን ተካፍሏል፣ ነገር ግን በነፍስ አልተካፈለም ይላል። የዚህን ትምህርት ስህተት የምናየው ደግሞ የነፍስ ማደሪያዋ ደም ነው ተብሎ በመጽሐፍ ተነግሯል። የነፍስ ማደሪያዋ ደም ነው። ደም ከሌለ ነፍስ ልታድር አትችልም።
በዘፍጥረት ምዕራፍ 9 ቁጥር 4 ላይ ነፍሱ ደሙ ያለችበት እየተባለ በዘዳግም 12:23 ላይ ደሙ ነፍሱ ነውና እየተባለ የተገለጸው የሰው ልጅ ነፍሱ በደሙ እንደምታድር፣ ስለዚህ ደም ከኛ ከወረሰ ነፍስንም ከኛ ነው የሚወርሰው። መለኮት ነፍስ ሳይሆን መለኮታዊ ባህሪ ነው፣ መለኮት ነው እሱ። ህላዌው የኛ ነፍስ በስጋ የተገደበች ናት። ስጋ ሲኖር በዓለማዊ በሁለት ቦታ ከዛኛው ዓለም ነው ዘላለማዊነቷ እንጂ በዚህኛው ዓለም ስጋ ሲጠፋ ትጠፋለች። መለኮት ግን ዘላለማዊ ነው፣ በየትኛውም ዓለም ዘላለማዊ የሆነ ነውና የኛን ነፍስ ነው የነሳው። ያቺ ነፍስ ደግሞ ከአዳም የተከፋፈለች የመጣች ናት። በአዳም ላይ ነው አይደለ እግዚአብሔር የህይወትን እስትንፋስ እፍ አለበት ተብሎ የሚነገረው ለአዳም ብቻ ነው፣ ለሔዋን አይነገርም። ሔዋን ምክንያቱም ከአዳም ጎን ነው የተነሳችው። ስለዚህ ያቺ ነፍስ እየተወራረሰች መጣለች። ያቺ ደግሞ የሰው ነፍስ ናት። እሱ ያችንም ነፍስ አብሮ ነስቷል ብለን በቅድስት ተዋሕዶ ትምህርት እናስተምራለን እና እግዚአብሔር የእኛን ስጋና ደም እንዲሁም ነፍስ ወዶ ፈቅዶ ተዋህዷል ብለን እናስተምራለን። ይቆየን።